ሄዶ ብያቸው ነው የወረዱት። ከመምጣት በፊት ሰላማዊ ልብ በሉ አሁንም ተጽዕኖ አድርጋ በእኔ እያሳበበ ነው። ልብ አሉ የሰጡኝ ምክር ይኸው ነው። በእግዚአብሔርም ዘንድ ያስጠይቃል። እኔ ተጽዕኖ አላደረኩም። የራሳቸው ፍላጎትና መብት ነው። የኛ ሐሳብ ነው። እኛም ተኖርኩ እነሱ ስማት ለቤቱ እናንተ አያገባችሁ። ይሄው 97 ነበር እንዴ? አንተ 97 ነበር? አቋማቸውን መጫን ማስገደድ አልችልም። ቤቱን አሸጠ። ይሄው እየተናገረ የምን ተጽዕኖ? ቤቱን አሸጥክ። ለምን ቤቱን ላሸጥከው? እስካሁን ድረስ እናንተ እያሰደብካችሁ ሰው ምንም ባላልን መናገር እንችላለን። ሄደን መናገር እንችላለን። ፈቃደኛ ነው። እዚህ ምን ነገር እንችላለን። ቤት አሸጠ ምናምን ስሟን አጠፋ